ተመልካቾቻችን ከኦሮሚያ ቴሌቪዥን የአማርኛ ዜናዎቻችንን ይዘን ቀርበናል። አሁን ወደ ዝርዝሮቹ አልፋለሁ። ከዜናዎቹ ጋር ናቲ ጌታቸው ነኝ። አብራችሁን ቆዩ። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የክልሉን ሕዝብ ሀብት ገንዘብና ዕውቀት በማቀናጀት በኢኮኖሚ የበለጸገ ሕዝብ ለመገንባት በቁርጠኝነት ይሰራል ሲሉ የድርጅቱ ሊቀመንበርና የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ተናገሩ። 27ኛው የኦህዴድ የምስረታ በዓል ምክንያት በማድረግ በአዳማ የፓናል ውይይት ተካሂዷል። ምህረት ዘሪሁን ተጨማሪ አላት። ሀያ 27ኛው ዓመት የኦህዴድ የምስረታ በዓል በገልማ አባገዳ በፓናል ውይይት ተከብሯል። በፓናሉ መክፈቻ ላይ የኦህዴድ ሊቀመንበርና የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ድርጅቱ ዛሬ ላይ ለደረሰበት ደረጃ አስፈላጊው መስዋዕትነት በመክፈልና በህዝብ ወገንተኝነት ህዝቡን በማሰለፍ ነው ብለዋል። በሂደት ራሱን የመገምገምና የማስተካከል ባህሉ እየላላ በመምጣቱ ህዝቡ ምላሽ ማግኘት የሚገባቸውን ጥያቄዎች አንስቷል። ድርጅቱም በሁሉም መዋቅሮች ተሐድሶ በማድረግ የህዝብ ወገንተኝነቱን የሚያረጋግጡ እርምጃዎች ወስዷል ያሉት አባኒ ኬኝ አካታ መሪ ኡመተ በልናን ገገፈመረት ወሊ ገለሜን ድርጅታችን ከህዝብ ጋር በተደረገው ሰፊ ውይይት ከስምምነት ላይ በተደረሰው መልኩ የህዝብን ቅሬታና ጥያቄ ለመመለስ በትኩረት መስራቱን አጠናክሮ ይቀጥላል። ኦህዴድ ሁሌም ድክመቶቹን ለማረምና ለህዝቡ ጥቅም ለመስራት ዝግጁ ነው ብለዋል ፕሬዝዳንቱ። ደርጋጎታፍ ሸመራን ሆጂ ዳቤይ ጉርሜሴ በልናን ሆጂ ከብሲሱፊ ስራት ወጣቶችና ሴቶችን በስፋት በማደራጀት ወደ ስራ ለማሰማራት የክልላችን ህዝብ በገንዘብ ሀብትን በማቀናጀት ጠንካራ የልማት ኃይል ሆኖ በኢኮኖሚው በስፋት እንዲንቀሳቀስና ተጠቃሚነቱ እየተጠናከረ እንዲቀጥል ለማስቻል በግንባር ቀደምትነት መምራቱን ይቀጥላል። ህዝቡም ከጎናችን እንዲቆይ በታላቅ አክብሮት ጥሪ ያቀርባለሁ። የዘንድሮ የምስረታ በዓልም ጥልቅ ተሐድሶ በማካሄድ ጉለትን በመለየትና የህዝቡን ጥያቄ ለመመለስ ቃላችንን ባደስንበት ወቅት መከበሩም ልዩ ነው ብለዋል። የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ አቶ በከር ሻሌም የበዓሉ መከበር እድሜ ለመቁጠር ብቻ ሳይሆን የህዝቡን ጥያቄ ቃል በገባነው መሰረት በመመለስ ህዝቡን ለመካስ ነው ብለዋል። አባኒ ዲሞክራታው ሞቶሮሞ ኡምሪ ሳቲን ኦፍዳሌሱፍ ወቶንተኒ የኦሮሞ ህዝብ ዲሞክራሲያዊ ድርጅት የምስረታ በዓሉን ሲያከብር እድሜ ቆጥሮ ለመኩራራት ሳይሆን በመጀመሪያ ለምን እንደተደራጀና ከየት ተነስቶ የት እንደደረሰ በመመዘን ከፊታችን ለሚጠብቀን ትግልና ተልዕኮ ራሳችንን ለማዘጋጀት መሆኑ ሊታወቅ ይገባል። ኦህዴድ ህዝባዊ አገልጋይነቱን ከግብ ለማድረስ በጥልቅ ተሐድሶ የገባውን ቃል ለመተግበር እንደሚሰራ የኦህዴድ ማዕከላዊ ኮሚቴ አባላት ተናገሩ። አባላቱ 27ኛ ዓመት የምስረታ በዓል በፓናል ውይይት አክብሯል። አብርሃም ብሩን የዘገበው ጅብሪል በቀለ እንደሚከተለው አዘጋጅቶታል። የኦህዴድ ማዕከላዊ ጽህፈት ቤት አባላት 27ኛውን የድርጅቱን የምስረታ በዓል በፓናል ውይይት አክብረዋል። በውይይቱ ላይ በቀረበው ጽሁፍ በድርጅቱ አማካኝነት የተመዘገቡት ሁለንተናዊ እድገቶች ተጠቅሰዋል። 27ኛው የምስረታ በዓል ሲከበር አባላቱ የድርጅቱን ትክክለኛ ዓላማ ከግብ ለማድረስ በይበልጥ ዝግጁ መሆን እንዳለባቸው ተገልጿል። የኦህዴድ ማዕከላዊ ኮሚቴ አባልና የድርጅቱ የፋይናንስ መምሪያ ኃላፊ ወይዘሮ ራቢያ ኢሳ የዘንድሮ የምስረታ በዓል ሲከበር የድርጅቱን ህልውና የሚፈታተኑ ሂደቶችን በመለየት መፍትሄ ለመስጠት የምንዘጋጅበት ወቅት ነው ብለዋል። ቶረኬኛ ደብሱ ከንደንደው አቅጣጫዎቻችንን መቀልበስ የሚችሉትን ትላልቅ መሰናክሎች የለየንበት ወቅት በመሆኑ ከዚህ ቀደም እንደ ዋነኛ ችግር ሲነሱ የነበሩትን ለመቅረፍ የድርጅቱ አባላት በቁርጠኝነት ወደ ስራ የገቡበት ወቅት በመሆኑ የዘንድሮን የበዓሉን አከባበር የተለየ አድርገዋል። የውይይቱ ተሳታፊዎችም የድርጅቱን መተዳደሪያ ደንብና ስርዓት መሰረት በማድረግ የሚያስፈልገውን መስዋዕትነት በመክፈል የህብረተሰባችንን ጥያቄዎች መመለስ ይኖርብናል ነው ያሉት። ምን ይሉት አገርሲሴራ ኑፍቲ ሜጅራ ህብረተሰቡ ድክመቶቻችንን ጠቁሞናል። እያንዳንዱ አባል ይህን በመረዳት ኃላፊነቱን በአግባቡ መወጣት ይኖርበታል። ጋፊ ቡኦሮ ሚሶማ ጋፊ ጉዲና ጋፊ ቡልቺንሳ ጋሪ ጋፊ ጋፈኑፍ ያከምና ሰፊው ህብረተሰብ መብትና ግዴታውን ጠንቅቆ ያወቀበት ወቅት ነው። ከህብረተሰቡ ለሚነሳው ጥያቄ ተገቢውን ምላሽና አፋጣኝ መፍትሄ መስጠት ነው ያለብን። የህብረተሰቡን ጥያቄና ፍላጎት ያማከለ ስርዓት በመዘርጋት በቀጣይ ልንሰራው የሚገባው ትልቅ ስራ ይጠብቀናል።
ያለፉት 15 ዓመታት ጉዞ ላይ ባተኮረው የፓናል ውይይት ላይ የድርጅቱ ሊቀመንበርና የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ህዝቡ የሰጠንን የመጨረሻ እድል ልንጠቀምበት ይገባል ብለዋል። ምህረት ዘሪው እንደሚከተለው አዘጋጅተዋለች። ለፓናል ውይይቱ መነሻ እየሰራን እንታደሳለን እየታደስን እንሰራለን በሚል ርዕስ የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ አቶ በከር ሻሌ ጽሁፍ አቅርበዋል። ጽሁፉ በድርጅቱ በ15 ዓመታት ጉዞ ፖለቲካ ዲሞክራሲ ስርዓትን በሂደት መሰረት ማስያዝ፣ ያልተማከለ አስተዳደር በመዘረጋት የህዝቡ ወሳኝነት እየጎለበተ መምጣት፣ በኢኮኖሚውም በግብርናና ገጠር ልማት በአማካኝ 8% እድገት ማስመዝገብና ኢኮኖሚውን ለ15 ዓመታት በ10.5% ማደግ መቻሉ፣ አርሶ አደሩ ገበያ መር ምርት እንዲያመርት መደረጉ፣ በማህበራዊ በመሰረተ ልማት የህዝቡን ባህልና ታሪክ በማጎልበት ረገድም ከፍተኛ ውጤት መመዝገቡን ያመላክቷል። ስልጣን የሚታይበት ሁኔታ ጉድለት ያለበት መሆን፣ ጸረ ዲሞክራሲያዊ አመለካከትና ድርጊት መጎልበት፣ የኪራይ ሰብሳቢነት ስር መስደድ፣ የማስፈጸም አቅም አለመጎልበት ደግሞ የነበሩ ፈተናዎች መሆናቸው ተመልክቷል። የፓናል ውይይቱን የኦህዴድ ሊቀመንበርና የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ፣ የኦህዴድ ምክትል ሊቀመንበርና የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ እንዲሁም የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ አቶ በከር ሻሌ የመሩት ሲሆን የበዓሉ ተሳታፊዎችም የተለያዩ ጥያቄዎችን አንስተዋል። የኦህዴድ ሊቀመንበርና የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳም ለተነሱት ጥያቄዎች ምላሽ ሰጥተዋል። ቀብሶን ጉዳን አዴንስፈሜራ ውጂን ጉዳን ወጀተሜራ ትልቅ ትግል ተካሂዷል፣ ትልቅ ስራም ተሰርቷል። ግን ይህ በቂ አይደለም የሚል አስተያየት አለኝ። በእነዚህ 25 ዓመታት ውስጥ መድረስ የነበረብን ቦታ ይህ ነው ወይ? ይህን ያህል ብቻ ነው መራመድ የነበረብን የሚለው ቢታይ ወጋ ዲግደሚ ቶርበ ቱርተኒ ወጋ ዲግደሚ ቶርበ ከነ ከሰት እዶ ገሁ ቀብደን ጅርቱይ እዶ ገሁ ቀብኑ ጅራይ መድረስ ካለባችሁ ቦታ ደርሳችኋል ወይ ላላችሁት በእነዚህ ጊዜያቶች ድርጅቱ በርካታ ውጤቶችን አምጥቷል። ይህ አይካድም። ነገር ግን መስራት ያለብንን ያህል አልሰራንም። ብንሰራ ህዝቡ አያኮርፈንም ነበር። ህዝቡ ይመሰክራል። ለሰራነው ስራም አመስግኑናል። ራሳችንን ካለፈው ስርዓቶች ጋር አይደለም መመዘን ያለብን። በርካታ የህዝብ ጥቅምን የሚያረጋግጡ ስራዎች ሰርተናል። አንገ አዴምሲ ወጋ ተኮፋራ ጀልቀቤ አዴምሲ ዴማ ቱሪያ ድርጅቱ ከተመሰረተ ጀምሮ የሄዳቸው አካሄዶች ምን ይመስሉ እንደነበር ቢታይ ከትጥቅ ትግል ጀምሮ አሁን እስካለንበት የልማት ጉዞ ድርጅቱ አመራሮችን ወደ ህዝብ ሲያሰማራ የህዝብ ወገንተኝነታቸውን በምን መልኩ ነበር የመዘነው? በርጩ መረታው መቃሚት በርጩ መረተኝ ሰነረቲ ሆጂ በርጩ ምንሱን በርባድ ሆጀነ ይወርገሙ ባል ወንበሩ ላይ መቀመጥ እንመኛለን፣ ግን የተረከብነውን ኃላፊነት የሚመጥን ስራ ካልሰራን ትርጉም የለውም። ለዚህ ነው ህዝቡ ዘንድ ቅሬታ የተፈጠረው። አሁን ህዝቡ የመጨረሻ እድል ሰጥቶናል። ይህንን ማወቅ አለብን። አሁን ወዲያና ወዲህ ማየት አያስፈልግም። ስልጣን የህዝብ ነው። ለህዝብ ነው መስራት ያለብን። 4 ሚሊዮን አባል አለን። ይህ ትልቅ ነው። ይህንን ህዝብ ይዘን መፍራት የለብንም። ኦህዴድ ሰፊውን የኦሮሞ ህዝብ በማሳተፍ ያደረገው ትግል ለኢትዮጵያ ሁለንተናዊ እድገትና ዓለም አቀፍ ተቀባይነት ማደግ ያበረከተው አስተዋጽኦ ከፍተኛ መሆኑ ተገለጸ። የኦህዴድ 27ኛ ዓመት የምስረታ በዓል በሱዳን ካርቱም ተከብሯል። ስምረት መንግስቱ እንደሚከተለው አዘጋጅተዋለች። 27ኛው ዓመት የኦህዴድ የምስረታ በዓል የኦህዴድ አባላት፣ የኢህአዴግ አባል ድርጅቶች፣ የኦሮሞ ተወላጆችና ብሔር ብሔረሰቦች እንዲሁም የሌላ ሀገራት ዜጎች በተገኙበት በሱዳን የኢትዮጵያ ኤምባሲ ቅጥር ግቢ ውስጥ በተለያዩ ስነ ስርዓቶች ተከብሯል። በስነ ስርዓቱ ላይ የታደሙት የኦህዴድ ማዕከላዊ ኮሚቴ አባል አቶ ዳኛቸው ሽፈራው ኦህዴድ የኦሮሞ ህዝብ ትግል ትክክለኛ መስመር በማስያዝ አንጸባራቂ ድል ያስመዘገበ ነው ብለዋል። ድህነትን ለመቀነስ እየተከናወነ ባለው ትግል ውስጥ ኦህዴድ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑንም አቶ ዳኛቸው ጠቁመዋል። በክልሉ የተከሰተውን ችግር ለመፍታት ድርጅቱ ውስጡን በመፈተሽ ያሉትን ችግሮች ለመቅረፍ ቁርጠኝነቱን እያሳየ ባለበት ወቅት በዓሉ መከበሩ የተለየ ያደርገዋልም ብለዋል። እንደ ሀገርም ሆነ እንደ ክልል ድህነትን በልማት ድል ለመንሳት የሚደረገው እንቅስቃሴ ተጠናክሮ ይቀጥላልም ነው ያሉት። በሱዳን የኢትዮጵያ አምባሳደር አባዲ ዘሞ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ሰፊውን የኦሮሞ ህዝብ ከጎኑ አሰልፎ ባካሄደው ትግል የሀገሪቱ ስም በዓለም በመልካም እንዲነሳ አድርጓል ብለዋል። በሱዳን የሚኖሩ የኢትዮጵያ ማህበረሰብም በሀገሪቱ ልማት ውስጥ የድርሻቸውን እየተወጡ ነው ሲሉ ተናግረዋል። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ በውጭ የሚኖሩ ዜጎች እያደረጉ ያሉ ድጋፍ ተጠናክሮ እንደሚቀጥልም አምባሳደሩ ገልጸዋል። መረጃውን ያደረሰን በሱዳን ካርቱም የሚገኘው የኢትዮጵያ